ተማሪዎቹ ሁሉ በስም ማየት ጀመሩ። ወይኔ ጉዴ! አስተማሪው ምን አለ? ካሁን በኋላ እንዳትመጣ ነው። እንዳትመጣ ኧረ ጥጋብ ጭራሽ አዩ ነይ አንቺ ምን ሆነሻል? አዩ ነይ ቆይ የትኛዋ ነች? ኧረ እኔ ከዛ ቀን በኋላ ይቻት አላውቅም። ማን እንደሆንክ ብታውቅማ እንደዚህ አትልም ነበር። ሳሪ በእናትሽ ጠብቂኝ፣ ሳልመጣ እንዳትገቢ። ቆይ አንቺ ግን በትክክል እኔ ደርሻለሁ። አዎ ግቢ ገብቻለሁ። በእውነት ልጅቷ አታምርም? እሺ ማሂ ሳትመጪ አልገባም፣ ግን ትንሽ ከቆየሽ ፈትናል። ወይኔ ምንድነው? ዛሬ አንቺ ጓደኛሽ ልጅ እስኪ ዛሬ ምን ይጥሻል? ደሞ ምትመስላለች ታስጠላ። ምን ነው አፈሽም እሷ ነበረች? እሷ ከሌለች አታወሪም? መልሽልኛ፣ ምን ይዘጋሻል? አንተ ያመሃል እንዴ? ይኸውልህ ከምታጠናው ኮርስ በፊት ስነ ስርዓት ተማር። ከዚህ በኋላ ደግሞ ደግመህ ተሳስተህ እንዳትነካ። አንተ ያመሃል እንዴ? ደሞ ምትመስላለች ታስጠላ። ወይኔ ምንድነው? ሳሪ በእናትሽ ጠብቂኝ፣ ሳልመጣ እንዳትገቢ። ምን ነው አፈሽም እሷ ነበረች? እሷ ከሌለች አታወሪም? ቆይ ምንድነው የምትፈልጉት? ምን ረዳችሁ ነገር አለ? እናንተ ናችሁ የምትረዱ? ባይሆን አዲስ ስለሆናችሁ የሴቶቹ ዶርም እንደጠፋባችሁ በቀኝ በኩል ነው። አንቺ ነው የጠየቀሽ የለም። ነይ ማሂ። ማንኝ ነው የሚለው? ሲያስጠሉ በእግዚአብሔር። ስለሱ ሁሉንም ነገር ሰምቻለሁ። ቆይ ማን ነው እሱ? ቅዱስ። ቅዱስ? እኔ ቅዱስ አይደለም። ቆይ ወይኔ ማሂ እኔን አታውቂኝም፣ ግን ምነግርሽ ነገር ይጠቅምሻል። ቅዱስ ማለት ግቢ ውስጥ ኃይለኛ ማንንም የማይፈራ ተማሪ ነው። ቢማር ቢጫር ግድ አይሰጠውም። ከቅዱስ ጋር ያለሽ ነገር ይቅርብሽ። ላንቺ አይደለም ለጓደኞቹ አይመለስም። ሚልሽን ሁሉ እሺ በይው። በባህሪው ልህኛ ስለሆነ ያለውን ከማድረግ ወደ ኋላ አይልም። ማሂ ሶሪ። ፊትሽ ግን ልክ አይደለም። ምን ሆነሽ ነው? ደግሞ እኮ ፈተና ወጣየሽ። ኧረ አላየሁም። እስቲ የምርሽ ነው? እውነት? መቼ ነው የወጣው? ቅርብ ሰዓት። ኧረ በለው አንቺ ሰጥሽ እንዴ? ወይኔ ደስ ሲል። ቆይ ምንድነው እንደዚህ መደሰት? ይሄ ላንቺ ብርቅሽ ነው እንዴ? አይደለም የነበርኩበትን ሁኔታ ተቀልሽ። በዛ ላይ ምንም አልጠበቅኩም። የእውነት አዎ፣ ከነበረው ሁኔታ አንፃር በቃ ቻው። እኔ ልሂድ። ታዲያሽ ወዴት ነው? በቃ በዚህ ሞራል ላጥና። እደውልልሻለሁ። ወይኔ ማሂ እደውልልሻለሁ። ቆይ ማሂ ምንድነው? መነጽር ማርገሽ አይታይሽም እንዴ? እስኪ ከታያስ አይ ነገር ሳናስበዝ መነጽሬ ምን ሳልፈልግ እንድጎዳ ያረከው። ለቀጣዩ ግን ተዘጋጅ። አሁን በጣም አምሮብሻል። ህፃን እንዴ? ጉዳያችሁን በራሳችሁ ጨርሱ ብዬ ነበር። አሁን ግን በጣም በዛ። ነይ አንቺ ሲያይሽ ደብተር ትመስላለሽ እንዴ? ምን አቀለታለሁ? እኔማ ቆይ ብቻ በስመ አብ ምንድን ያስመሰለሽ? እኔ ከዚህ በኋላ እሱ እዚህ ትምህርት ቤት ካለ አልማርም። ዙሪሻውን ሳላይሽ ካደሩ እጨነቃለሁ። ፍቅሬ አይገባሽም ይህን አውቃለሁ።
ባለፈው እኮ ስትደናበር አይን ስለላክናት። ቅዱስ እኮ አይደፈርም። አንተ እዚህ ሆነ ነው እንዴ? ካፌ ሄደን እኮ አጣነ። ፒስ ናችሁ? አየር ልቀበል ብዬ እኮ ነው። አንተ ያረካትን እኮ ሰማሁልህ። እሱን ተው እባክህ። እኔ አሪፍ ሚሽን አስቤላታለሁ። ቆይ ምን አደረገቻችሁ? አሪፍ ሐሳብ አይደለ? አሪፍ ሐሳብ አይደለ? ምን አልሽ? አልሰማህትም እንዴ? አሪፍ ሚሽን አዘጋጅቻለሁ። እንደውም እየሄድን እነግርሃለሁ። አይሻልም? እሺ እንሂድ። እያሰብኩት ነበርና እንኳንም በዛ መንገድ መሄድ አቆምሽ። ሰላምሽን እኮ ነው ያገኘሽው። እኔማ ሳሪ እንደዛ አድርጎኝ ሳልበቀለው አልተውም። ኡፍ እኔ ማጥናት በጣም ነው የደከመኝ ዛሬ። ካርድ ገዝቼ ልምጣና ምሳ እንበላለን። በቃ መጣሁ። ቶሎ ነይ እሺ። እሺ እዚሁ ጠብቁኝ እሺ። አንዴ ብቻዬን ላውራት። አንዴ ላናግርሽ። አንዴ ላናግርሽ። እንዴት አብረን እንደር ትለኛለህ? ቆይ እንዴት ብትንቀኝ ነው? ምንም ቢሆን የሳይኮሎጂ ተማሪ መሆኔን አትርሳ። አሁን ምን እየተሰማህ እንደሆነ ሳይቀር ልነግርህ እችላለሁ። በጣም ተሸማቀሃል አይደል? ለአንድ 3000 ብር መቼም አልከፍልሽም። መቼም አየሽ፣ አንቺም የህግ ተማሪ መሆኔን አትርሺ። እንዴት አድርጌ ነገር ማዞር እንዳለብኝ አውቃለሁ። ቆለበላ ይበዛለታል የታመነው አቶ ይንከራተታል ለሚገባው ቆለበላ ይበዛለታል። ይቅርታ ላወራሽ ፈልጌ ነበር። እሺ ደግሞ ምን ፈለጋችሁ? እስካሁን ስላጠፋነው ነገር በጣም ይቅርታ። ቅዱስን መጥቶ ይቅርታ ይጠይቅሻል። እንደዛ ማድረግ አልነበረብንም። ያጠፋችሁት ነገር ስለገባችሁ ጥሩ ነው። የቀረውን ቅዱስ ራሱ መጥቶ ያዋራኝ። እሺ በጣም አመሰግናለሁ። ሐኪምም አልሻ መድኃኒቱም ይቅር። ጥሩ ዜና ነው ይዤ የመጣሁት። ምንድን ነው? ካንተ የሚጠበቀው እሷን ሄደህ ይቅርታ መጠየቅ ብቻ ነው። ማኔ መቼም አላደርገው። መቼም ካልሆነ በጣም ከባድ ነው። ይቅርታ ከጠየቅካ ግን በቀላሉ እጅ ላይ ማስገባት ትችላለህ። እሺ መጣ። ያደረኩት ነገር ስለጸጸተኝ በጣም ይቅርታ። ስለገባህ ደስ ብሎኛል። እኔ ኃላፊነቴን ተወጥቻለሁ። አንተ ልጅ ግን ወደድከኝ እንዴ? አይገርምሽም? እኔ እንደምፈልገው ደግመሽ ፈርተሽ እንኳን ብትሰሪ እኔ ልወድሽ አልችልም። አይንህ ይናገራል እኮ። ታዲያ ለምን አንድ ሳምንት አብራን ነው? ከዛማ ቀድሞ እንደሚወድ ነው ያለ። ደስ ይለኛል። ተስማምቻለሁ። እናያለን። አርፍደሻል። እኔ ቅዱስ ማንም እንደዚህ አልጠብቅም። ሁለተኛ እንዳትደግምሽ። እባክህ የመጣሁትም እኔ ስለሆንኩ ነው። ግቢ ቦታችን ላይ እየጠበቅኩሽ ነው። ቶሎ ነይ። ማን ነው? ምን አገባ? ከዚህ በኋላ በግል ህይወቴ አያገባህም። እሺ አንቺም አያገባሽ። እሺ ዛሬ እንኳን አብሬ ሉል አይደለም የመጣሁት። ላንተ ያለኝ አመለካከት እንደተቀየረ ልነግር ነው። የምርሽ ነው? በጣም ደስ ብሎኛል። በቃ እሺ ነገ እንገናኛለን። እሺ በቃ ነገ እንገናኝ። ቻው። ቻው። ሳያት ለምንድን ነው የምረጋገው እንዴ? ቅዱስ እኮ ነኝ። በነገራችን ላይ ሀሳባችን እየተሳካ ነው። እየወደችኝ ነው መሰለኝ። የምርህን ነው? ምን አለችክ? ላንተ ያለኝ አስተሳሰብ እየተቀየረ ነው ስትል ነበር ብዬ ነበር እኮ። ቀጣይ ማድረግ ያለብኝን ነገር ንገሪ። እሱን በእኔ ጣለው፣ አታስብ። ይሄን ጅል አጃጃልኩት እኮ። ማን እንደሆንኩማ አሳየዋለሁ። ይሄ ነገር ግን ቢቀርብሽ ይሻልሻል። በኋላ የማትወጩ ነገር ውስጥ እንዳትገቢ። ያኔ ልጅ ያለ
ሆነሽ ጎረቤቴ ምንድነው ያማህል እንዴ? ምን ይወድቃል እንደ ዘበት ያደረግነ ሁሉ በልጅነት ፍቅር እንደ ፈሳሽ ሆኗሎይ ለምን ዘነጋሽ ተረሳሾይ ተረሳሾይ ቤኪ ማሂ የምር አንተ ነህ? በጣም ተቀይረሻል። አንተም ግን በጣም ተቀይረሃል። ድምጽ ብቻ ነው ያልተቀየረው። የቁንጅናው ምሳሌዋ ደሞ እንዳንቺ ማነው ጀዋ አቻሽ ተፋ ቅዱስ ግን ያማል ምን እያደረክ ነው? ቆይ ደሞ እንዳንቺ ማነው ጀዋ አቻሽ ተፋ ቅዱስ ግን ያማል ምን እያደረክ ነው? ቆይ ልቀቀኝ። ደግሞ በግል ህይወቴ እንዳገባላልኩ ከስምምነታችን ውጪ እየሆንሽ ነው። ዛሬ ለምን አልመጣሽ? ዛሬ መሄድበት ቦታ ነው። ቆይ ልትሄጂ ነው? አይገባም እንዴ? በግል ህይወቴ አትግባ። አንቺ ራሱ አይገባሽም እንዴ? ቅዱስ እኮ ነኝ። ብትሆንስ? ከዚህ በኋላ ለሚደርስብሽ ነገር ኃላፊነቱን አልወስድም። ፈተና ላይ ሆኜ እኮ ጥሩ ሙድ ስላልነበርኩ ነው። ይቅርታ፣ ነገ እንገናኛለን። እሺ ይሻልሻል። አሁን በቃ መሄድ ስላለብኝ እደውልልሃለሁ። ቻው። ሁሉ የኔ በሆነሽ ባይ ሽንፈት ያጀግነው የውበቷ ግዳይ አይን አብዝቶባት ስጋቴን ጨመረው መውደዴን ሳልነግራት እኔው ጋር አክርሜው ለሷ ፍቅር ተማርኬያለሁ ያልነሳ ደግሜ በሽንፈቴ ደስታን ቀመስኩ። አንቺ ግን እንዴት አወቅሽው? በድምፁ ነው የለየሁት። እሺ ቆይ ከዛስ? ሳየው በቃ የልጅነታችን የለም ወደ ኋላ ተመልሼ ነው ያሰብኩት። በጣም ነው የገረመኝ። ወይኔ በጣም ደስ ይላል። በጣም የሚገርም አጋጣሚ ናት። ሳየው በጣም ነው የገረመኝ። እኔ እንደዚህ አልጠበቅኩም። ይሄው እንደውም መጣ። ሽናችሁ አለን። እንዴት ነህ? አለ አለው። እንዴት ናችሁ? ወይኔ ቤኪ በቃ እዚህ ግቢ ገባክ? ከዚህ በኋላ አታስቡ፣ አብረን ስለሆነ ምንም ችግር የለውም። ወይኔ ግን ልጅ እያለን የሰራናቸው ነገሮች ትዝ ይላችኋል? ያ ጊዜ ቢደገም ግን እኔ ግን የማረስ የቤኪ ማሚ ይታጠባል ያለችውን ፎቶ አውጥቶ አጥቦ። ሲጀመር አንተ በጣም አስቸጋሪ ነበርክ የእውነት። በቃ እናንተ መቀለጃውን እየቀረውኛል። ራሱ ደሞ ይሄ መጣ። ወንበሩ ሰው አለው። ተነስ። ባልነሳስ? ቆይ ቅዱስ አንዴ እናውራ። ማነኝ ነው ቆይ የሚለው? ተው እባክህ፣ እሱ እንደዚህ ነው ባህሪው። ቆይ እኔ ነው የምፈልገው? ጓደኞቼን ለምንድን ነው እንደዚህ የምታረገው? ዛሬም አልመጣሽ? ዛሬም አልተመቸኝም። እንደዛ ነው? አዎ እንደዛ ነው። በዚህ ባህሪ የምቀጥል ከሆነ ነገም ከነገ ወዲያም እንደዛ ነው። እሺ ምንም የሚቀየር ነገር የለም። የይቅርታውን ቴክስት ባላይ እኔም አልመጣም ነበር። ለዛሬ ስምምነታችንን ስላፈረሽ ግን ትቀጫለሽ እንዴ? አለፈ አይደል እንዴ? እሱ የሚባል ነገር የለም፣ ግዴታሽ ነው። እሺ አንተም ግን ትቀጣለህ። እቀጣለሁ። እሺ ቅጣኝ። እሺ ይኸውልሽ፣ ግቢውን 5 ጊዜ ትሮጫለሽ። እሺ ግን እኔ ሩጬ ይቅርብኝ፣ ሌላ ነገር ቅጣኝ። እዛ ጋር ያለውን አይሹ፣ እሱን 5 ጊዜ የነካሽ ትመጫለሽ። በይ ተነሻ፣ ቶሎ በይ። ግን እኮ ሩጪ። ማሂ ዶክተር ያለሽን አስታውሺ። በጣም እየተጠነቀቅሽ ተንቀሳቀሺ። አሁን ላንቺ ዋና ብርቅሽ ነው። በቃ ልብሽን ከሚያደክም ነገር ራቂ። ነይ ፀሐይ አድማስ መጋረጃ ፀሐይ በሽንፈት ሲከለል ነይ ፀሐይ አንቺን ለመሰወር ፀሐይ ዳመናው ሲቆለል። አይዞሽ በቃ እሺ፣ በእናትሽ በጣም ይቅርታ። ችግር የለውም፣ ትንሽ ልቤን ስለሚያመኝ ነው። ህዋው ባይከሰስ እኔ በቃ እሺ፣ በቃ ፀሐይ ጠብቅሽ። አሁን ደህና ነኝ።
ያንቺ ቀን እስኪደርስ ሻምሻል ልገያት ነው። አንድ ነገር ቢሆንስ? ቆይ ተረጋጋ ቅዱስ። የምረጋጋውማ ልቀቀኝ፣ እያሳመምከኝ ነው። ቅዱስ ላንተ ብዬ ነው እንደምትወዳ ካወቅ ቆይ። ከዛ ደበረሽ ሁኔታ ነው። እስኪ አንተ ከቤት ጀምሮ ነው ለሴት እንደዚህ የምትሆነው? እና አንቺ ስለደበረሽ እሷ መሞት አለባት? ሁሉም ሴት ቢወዱት ለአንድ ሴት ትኩረት መስጠትና መጨነቅ ታዲያ ምንድን ነው? ምን አገባሽ? ከዚህ በኋላ ደግሞ ጫፏን ብትነካት ከኔ ጋር ነጻሽ። ወይኔ ይህች ልጅ ግን ምን ላድርጋት? የባሰ አጣላችኋለሁ ብዬ ላቀረባቸው። እንዴ ማሂ እንዴት ነሽ? እንዴት ነህ? ተሻለሽ? አሁን እንዴት ነሽ? ደህና ነኝ። ለምን ነበር የፈለከኝ? ቅዳሜ ግቢ ፕሮግራም አዘጋጅተዋል። ለምን አብረን አንሄድም? መቅረት ደግሞ አይቻልም። አይ እኔ ይቅርብኝ፣ እናንተ ሄዱ። እንደዛ አይቻልም። ከቀረሽ ይቅርታ እንዳላረግሽልኝ ነው የምቆጥረው። ጠብቅሻለሁ። እንዴ ቆይ አሁን እንዴት ነው እዛ መሄደው? በዛ ላይ ፕሮግራሙ ላይ ብዙ ተማሪዎች ይመጣሉ። ደግሞ ለፕሮግራም የሚሆን እንኳን ልብስ የለኝም። ቆይ እሺ አሁን ምን ለብሼ ነው የምሄደው? ኡፍ ቅዱስ እስካሁን ባየሁት ነገር ለኔ ጥሩ ሰው ነው። ስለዚህ ባልቀር ደስ ይለኛል። እቤት ስገባ የተፈጠረውን እዩ። ፍቅር ክሎዝ ልብስ ልካልኛለች። ወይኔ ደስ ሲል ልሄድ ነው። ሁሉንም እየለካው አሳያችኋለሁ። የወደዳችሁትን ኮሜንት ላይ ጻፉልኝ። ብዙ ላይክ ያለውን ለብሼው እሄዳለሁ። እወዳችኋለሁ። እናንተም ማዘዝ ከፈለጋችሁ ከስር ካፕሽን ላይ ስልክ ቁጥሯና አካውንቷን አስቀምጥላችኋለሁ። ፍቅርዬ በጣም አመሰግናለሁ። ሁላችሁም ወደ ኮሜንት ወዳችኋለሁ። ባይ ልክ እናንተ እንዳላችሁ ቀዩን ለብሼ ነው፣ ግን በጣም አፍጃለሁ። Darling, your love is more than worth its weight in gold. በጣም ይቅርታ ያላሰብኩት ነገር አጋጥሞኝ ነው ያረፈድኩት። ችግር የለውም። እንዴ ለምንድን ነው ዞረህ ማታየኝ? አኩርፈኝ ነው? ኧረ አላኮረፍኩም። ደግሞ አረፈድኩ እንጂ አልቀረሁም አይደል እንዴ? እሱማ ልክ ነሽ። እኔማ እንደ ሁለት ቀረለሽ ብዬ ፈርቼ ነበር። ይሄው አልቀረሁም፣ መጣው አይደል? በቃ እንሂድ። በጣም ረፍዷል። ሁሉም ሄደዋል። ባዶ ግቢ ነው የታይሽ። እንዴ እናንተ ለምን አልሄድክም? ስታስቢው ጥዬሽ መሄድ ይመስልሻል? ኡፍ ሲያስጠላ። በቃ እንሂድ ማለት ነው። እዚህም እኮ አሪፍ ጊዜ ማሳለፍ እንችላለን።